ይድረስ ዛሬ ጥቃት ላይ የፈጸምከው ሰውዬ አስበው። አንተ ጥቃት ላይ በፈጸምከው እናትህ ወይም አባትህ ወይ ወንድምህ ቢሆን ኖሮ ምን ይሰማህ ነበር? እነዚህ ጥቃት ላይ የፈጸምክባቸው ልጆች፣ እናቶች፣ አባቶች ሁሉም ዜጎች ናቸው፣ ሲቪሊያን ናቸው። በሲቪሊያን ላይ ጥቃት መፈጸም ደግሞ በጣም ክፋት ውርደት ነው። ህዝብ ምን አረገ? ምናልባት ይሄ ህዝብ በአዲስ አበባ ላይ ቢፈነዳ ወይ ደግሞ በባህር ዳር፣ በአዳማ፣ በሁሉም በአቅጣጫ በኢትዮጵያ በሙሉ በሌሎች ዓለሞች በሙሉ ቢፈነዳ ህዝብ ነው። ህዝብ ሲሞት ያሳምማል። ህዝብ ላይ የሚነጣጠር ጥቃት አሁንም ማውገዝ አለብን። ይህንን የፈጸማችሁ ታጣቂዎች ይሁን የመንግስት አካል ማለት ነው በጣም በታሪክ ላይ አሻራ ሬድ ላይ ማለፍ እንደሆነ ማወቅ አለባቸው። ህዝብ ላይ ያነጣጠረ ጥቃት ተገቢነት እና ተቀባይነት የለውም። ህዝብ ቀይ መስመር ነው።